ዶናይና ጃኒ ከተለያዩ ትልቁ ስራ የሰራው ማን እንደሆነ ልንገራችሁ። ስለተጣላ መነጽሬን አያችሁት ጋይስ? አዲስ መነጽር ነው የገዛሁት። ቆንጆ መነጽር ገዝቻለሁ። ዘነጥ ብዬ ይዞርበታለሁ። ሳመሩ ሞቅ ለመቅ ሲል አድርጌው እንቀሳቀሳለሁ ብያለሁ። እኔ የምለው ታክቲከኞቹ አስማተኞቹ ያው ኩኒ አትጥፊ ነይ ብላችሁኛል በኮመንት እመጣለሁ፣ አትጨነቁ። ግን አሁን አንድ ነገር ልነግራችሁ ነው ስለ አዶናይና ስለ ጃኒ ልንገራችሁ። በመጀመሪያ ነገር ሊያሾ ያለችው ልንገራችሁ። አዶናይና ጃኒ ከመናገር በፊት ሊያሾ ጃኒና አዶናይ ከተጣሉ ቀንደኛ አባጨጓሪ ሆነ ያጣላቸው ብላችሁ ባይዘዌ ያንቺን ስህተት ነግሻለሁ። ብላኪ እንደማንኛውም ሰው ሊያጠፋ ይችላል። ማናችንም እኮ የየራሳችን ኦፒኒየን አለ ሁላችንም አይደል? እንደማንም ሰው ሊያደርግ ይችላል። ግን እውነት ለመናገር ከብላኪ በላይ ለእኔ አንቺ ቢኮዝ አንቺ መጀመሪያ ከብላኪ በፊት አንቺን አግኝተውሽ ስካይላይት የሚባል ሆቴል ውስጥ ጋብዘውሽ ጃኒን አዶናይ ሌሎቻችሁ ተሰብስባችሁ ታውቂያለሽ። ፎቶ ማበሻቸው ተነስተሽ አይደል? በደንብ ታውቂያለሽ። ከዛ በነጋታው በምናምን ቤትሽ ድግስ ኖሮ ኤልሻዳይና ቲቪ ጃኒ ቢኮዝ የዛን ቀን ሊያሾ መጣች ወሬ እንዳታወሩ ነው ስለነበረ ያው አልተመቸሽም። እነሱ ብዙ ተሰጥሽም የሚፈተው በዛ ምክንያት አንቺ በሌላ ጊዜ መስዋዕት። ከዛ በኋላ ደግሞ በቀደምነት አንቺ ቪዲዮ ስትሰሪ ተጣሉ ብለሽ ነው መጥተሽ አረጋግጠሽም አጣርተሽም ከአንቺ ከሁሉም በላይ እንግዲህ መጥተሽ መጣላታቸው ነው ተናገርሽ አንቺ አይደል? የእነሱ ፍቅር ከመጀመሪያም ጀምሮ ስትሰድዩ ስታጠለጥሩ ስታዋሩ ስለታፈኝ መወደድ ብለሽ ብዙ ነገር ታደርጊ አይደለም? ጃኒንም እሱንም በዚህ በዛ ስትሰድዩ አሁን ደግሞ የራስሽን ጥፋት ለመሸፈን ስትይ ብላኪ ነው እንደዚህ ለነሱ ቀንደኛ መርዘኛ እውነቱን ነው። ቆዳሽን አለስልሰሽ እየበላሽ እያዋዛሽ እያጫወትሽ መስሎ በደንብ አድርገሽ መርፌ ሳይሆን እስኪ አንቺ እጅሻል። ሁሉም ሰው በተወሰነ መንገድ በተለይ እናንተ ገንዘብ የሚፈልጉ ሰዎች በተወሰነ መንገድ በደንብ አድርገሽ ሊያሾ ሰርተሽ ብዙ የማይባል ነገር ብለሽ አልፈሽ ተርፈሽ ያልተናገርሽ ነገር ያ ብዙ ነገር ብለሻል እና ኢቭን ቤተሰቦቹን ተናገርሽ እህቶቹን አንቺ ልጅሽ ላይ የጮሽና እያስለቀሻት ስንት ጉድ እንዳለ እያወቀ አንቺ ግን ጥፍር ምናምን ነሽ እንዴ? አንቺ ስንት ነገር ስትሰሪ ሚዲያ ላይ ስንት አስጸያፊ ነገር ለልጅሽ የሚቀመጥ ነገር ስታረጊ ያልተናገርሽ ሰው አንቺ የነሱ ልጆች መካሪም ቀጭልነት ነው። የራሱን ያላጸፈ ይሰው ምክርም ክብርም ታሪክ ልጅሽን ስትይዙ ጥሩ አድርገሽ ቢያዩ ሌሎቹ እንደዛ ይመጣሉ። ተባታል አንቺ ስለ አዶናይ ለመናገር እሱ ጋር መጣ አንቺ አስተሳሰብ ቪዲዮ ያውቀው እሱ ከአንቺ እናትሽ እንዴት ነው አንቺ ግን ወለሽ ያሰው አንተ ወይስ ለቃል እኔ ሳልሆን እሱ ያለው ቪዲዮ ደግሞ ከሁለት ነው አስተካክል አስተማሽ በዛ ደረጃ ሩቅ ይችላል። አሁን ከብላችሁ ጋር ስላልተግባባችሁ መስላላችሁ እናንተ በሁለት ነው ያለው አለ። ነገር ግን የራስሽን ችግር ለማጥፋት ስትይ ብላኪ ነው ምናምን ነው። አንቺም ሰርተሻል፣ ዞኔም ሰርታለች። ብዙዎቻችሁ በጣም ታግላችኋል። ግን ሰው በጣሉ ሳይሆን እግዚአብሔር ያነሳል። ከዛ በመቀጠል ሰርተሽ ስላልተሳካልሽ በምን ላሙቅ በምን ላድምቅ ብለሽ ነው ተጣልተዋል ብለሽ ዩቱብ ላይ መተሽ በኮንፊደንስ የተናገርሽ። እኔ እውነቱን ስለማገር ውሸቷን ነው ብዬ ወጥቼ ተናገርኩ። ወይል አሁን ግን እምላችሁ ጃኒና አዶናይ ተጣልተዋል ብላችሁ ሰዎች ታወቃችሁኝ። እውነት ስለ እውነት ለመናገር ጃኒና አዶናይ አሁን ላይ አዎ እንትን አድርገዋል፣ ፓውዝ አድርገዋል። በቃ እውነቱ እሱ ነው። ተጣሉ ብዬም ልላችሁ አልችልም። ምክንያቱም ነገ ሌላ ቀን ነው። መሀላቸው እየገባ ያለ ነገር ስላለ ሊስማሙ ይችላሉ ብዬ አስባለሁ። ከዛ በተረፈ በምንድን ነው የተጣሉት ለምንድን ነው ምናምን እሱን በራሳቸው ሰዓትና ጊዜ መጥተው ይነግራቸዋል።
አሁን እኔ በገባው ቁጥር ንገሪኝ ስትሉኝ እኔ ከባለቤቱ በላይ ባወራው እኔ እውነት ለመናገር ሚሊዮን ሰው ተሰብስቦ እንዲያይኝ ብዬ ያልሆነ ነገር መናገር አልፈልግም። እንደዚህ አይነት ወሬ ከፈለኩኝ እንደ ሊያሾ ዩቱብ ላይ ተጣጥቤ ዘንጬ ሜካፕ ተቀብቼ እየበላው አወራላችኋለሁ። እኔ የገንዘብ ጥማት የለም። የገንዘብ ሳይሆን ሰብአዊነት ከሆነ ስርዓት ያለው ንግግር ከሆነ አሁን ላይ የሆነ ያልተግባቡበት ነገር አለ። ያልተግባቡት ደግሞ በአሁን ጉዳይ አይደለም፣ በቆየ ጉዳይ ነው። ነገር ግን ትልልቅ ሰዎች መሀል ላይ ገብተው ያነጋገሯቸው እና መጀመሪያ ላይ እንትን አልነበረም። አሁን ግን ትንሽ ሴክስ ይሆናል። ሰዎች ግን እየታገሉላቸው ነው። ጃኒ በራሷ ጊዜ ታወራለች ወይ ጊዜ ያወራዋል። ከዛ ከምን እንደጀመረ ተጋጩበት፣ ለምን እንደሆናቸው ጊዜ ይህንን ምነግራቸው የምፈልገው እና እኔም በመጣው ቁጥር ስጠይቁኝ እኔ ሌላ ሰው በጣም ሌላ ሰው ደግሞ እዛው እንትን ያለ ሰው እኔ እኮ ስም መጥራት ብሎ የመለሱት መስለኝ በጣም ትንሽ ግራ ነው። ለማንኛውም ግን ተጣልተዋል። ጸብጸብ ሳይሆን ግልጽ ነገር ነው። እና ስላልተሰዳደቡም ስላልተጣሉም ጃኒ በራሷ መንገድ ወጣ የምትደን ሰው አዶናይን ሄዶ የራሱ ሁለቱ ላይ የሚታዩት ነገር ቁርጥ ያለ እንጂ አይደለም እና አንድ ዓመት አጋር ያሳለፋችሁት አንድ ቀን ፍቅር ቀን ያሳለፋችሁትን ሰው ስትለዩት ይጨንቃችኋል። ስለዚህ በሰላም እንዲሁና ነገሩ እንደሚፈታ መስታቆች ጃኒ ድረስ ጥሩ ነው። አዶናይ ያለበት ጥሩ ነው። እኔ በግሌ ተሰናይቼ ደስ ይለኛል። ሁለቱም ቢሆናቸው ደስ ይለኛል። ሚዲያ ላይ እንደምትሉት አትመጥነውም፣ ጭንቅላቱ እንደዚህ ነው እንደዛ የሚባሉ ሁላችንም የዘጠኝ ልጆች ነን። ፍቅር ደግሞ ማናችንም ሊያስደስተን ይችላል። እኔን እስከማምነው ድረስ ትልቅ ቦታ ላይ የሚሰራ ሰው በፍቅር ከሆነ ትንሽ ቦታ ያለችን ሴት ሊያፈቅር ይችላል፣ ወይ በተቃራኒም እንደዛ ሊሆን ሴትም እንደዛ ሊሆን ይችላል። ስለዚህ ምንም እኔ በሰውነት እንድማያቸው አዶናይ ከጃኒ ጃኒ ከአዶናይ የተለየ ነገር ያለ ነገር ግን እኔ ነገሩ እንትን ሲል አባቱና ወይ ነኝ እስቲ መጀመሪያ የእናንተን የእናንተን ማክበራቸው ወይ በደስታ ነው ወይ ደግሞ በተባበረ መንገድ አልባይ ነው እና ሊያሾ ማንም ላይ አታሳቢ። አንቺን ባለሽበት እነሱ ራሳቸው መጥተው እስኪነግራችሁ ድረስ በትዕግስት ጠብቋቸው። ስላስረዘምኩባችሁ